ያለው የካሬ አማራጮቹ ከ24 ካሬ ጀምሮ እስከ 300 ካሬ ድረስ እናገኛለን። ወደፊት ከአዲስ አበባ ውስጥ አሉ ከሚባሉ ሞሎች ውስጥ ትልቁ ነው ማለት ነው። 25% ነው። 5% ዲስካውንት ታገኛላችሁ። ሰላም ጤና ይስጥልኝ፣ እንደምን አላችሁ ክብራትና ክብራን ውድ ኢትዮጵያውያን በሀገር ውስጥም ከሀገር ውጭም ያላችሁ የዩቲዩባችን ቻናል ተከታታዮች እንደምን ቆያችሁ? ዛሬ በግዙፉና በታላቁ ወይም በኢትዮጵያ ቀዳሚ በሆነው ሪል ስቴት ሱቅ ልናሳያችሁ ተገኝተናል። እስከ መጨረሻው ድረስ አብራችሁ እንድትቆዩ እንጋብዛችኋለን። መልካም ቆይታ ይሁንላችሁ። ተመልሰን መተናል። እንግዲህ ዛሬ በአያት ሪል ስቴት የሚሲው ሳይታችን የሚገኘውን ግዙፉን 35,000 ካሬ በላይ ያረፈውን ሱቅ ነው የምናሳያችሁ። በዚህ ሱቅ ውስጥ በጣም እጅግ ትርፋማ የምትሆኑበት መረብ ተዘርግቶ ነው ያለው። በዚህ ሱቅ ውስጥ በቀን እስከ 100 ሚሊዮን ትራንዛክሽን የሚፈጸምበት ወይም ግብይቶች የሚፈጸሙበት ሳይታችን ነው። እናም በዚህ ሞል ውስጥ የሚኖሩት እስከ 50 እና 60 ሺህ ነዋሪዎች አሉ። ያ ማለት ከሞሉ ብቻ ዕለታዊ ጎብኚዎች እስከ 50 እና 60 ሺህ ዕለታዊ ጎብኚዎች ይገኙበታል ማለት ነው። እንዲሁ ደግሞ አካባቢው ሲኤምሲ እንደመሆኑ መጠን በጣም ብዙ ነዋሪዎች አሉት። በዚህ በሲኤምሲ በወሰን የካባዶ አያት እንዲሁም ደግሞ በላምበረት እስከ መገናኛ ባለው ተጠቃሚዎች በዚህ አካባቢ ላይ ሊጠቀሙ ይችላሉ ማለት ነው። ይህም ሲባል ከ60 ሺህ በላይ ዕለታዊ ጎብኚዎች በትንሹ ይገኙበታል ማለት ነው። የሱቅ ባለቤት ብትሆኑ እጅግ ትርፋማ ትሆናላችሁ። ያሉን የካሬ አማራጮች ከግራውንድ ጀምሮ እስከ 3ኛው ፍሎር ድረስ ነው ሱቅ ያለው። የካሬ አማራጮቹ ከ24 ካሬ ጀምሮ እስከ 300 ካሬ ድረስ እናገኛለን። ይህ 300 ካሬ የሚገኘው በግራውንድ ላይ ነው። 56 ካሬም እንዲሁም ደግሞ ግራውንድ ላይ እናገኛለን። ከዛ ከፍ ስንል አንደኛ ፍሎር ላይ 49 ካሬ ጀምሮ ሁለተኛ ላይ ደግሞ ከ24 ካሬ ጀምሮ እናገኛለን ማለት ነው። እስከ 3ኛ ፍሎር ነው ሱቃችን ያለው። እንዲሁም 3ኛውም በተለያዩ የካሬ አማራጮች ውስጥ ልናገኘው እንችላለን። እናም እንግዲህ አካባቢው በጣም በሲኤምሲ እንደምታውቁት እየለሙ ያሉ ሰፈሮች ናቸው። በጣም ለወደፊት ከአዲስ አበባ ውስጥ አሉ ከሚባሉ ሞሎች ውስጥ ትልቁ ነው ማለት ነው። እና ይህ ሳይታችን የሚገኘው በዚህ በሚካኤል ወይም በሲኤምሲ ሚካኤል ተብሎ በሚታወቀው በዛ አቅራቢያ ነው ያለው። ይህ አካባቢው ይህንን ነው የሚመስለው። እናም ደግሞ ሞሉን ቪዲዮ እንደምታዩት በጣም የሚያምርና በተለይ ሲያልቅ ልዩ የሆነ የሚሆነው አከፋፈል ሂደታችን በጣም ቀላል ነው። 25% ነው። በዚህ 25% ቅድመ ክፍያ ደግሞ ለበዓል የተደረገ 5% ዲስካውንት ታገኛላችሁ። 5% ዲስካውንት ለጥቂት ቀናት የሚቆይ ነው። ምናልባትም ይህ ዲስካውንት ኦፈሩ ከማብቃቱ በፊት ብትመጡ እና በትገዙ መልካም ይሆንላችኋል። የዲስካውንት አማራጭም ታገኛላችሁ ማለት ነው። እንደዚህ አይነት መረጃዎችን ለማግኘት ይህንን ቻናል ሰብስክራይብ አድርጉልን። አድቫይዝ እናደርጋችኋለን፣ እናማክራችኋለን። እንዲሁ ደግሞ ስፔሲፊካሊ ሱቁን እናሳያችኋለን። በዋትስአፕ በቴሌግራም ያለንን ባዶ ቦታዎችን ወይም እናንተ ልትገዙ የምትፈልጉትም በራሳችሁ ምርጫ እናስጎበኛችኋለን፣ እናስመርጣችኋለን። በውጭ ሀገር ያላችሁት በቴሌግራም በኢሞ በዋትስአፕ ልታገኙ ትችላላችሁ። ሀገር ውስጥ ያላችሁ ስልካችን ልትደውሉልን ትችላላችሁ። በ0917967226 ብላችሁ ፍስሐ ብላችሁ መጠየቅ ትችላላችሁ። እስካሁን ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ ያድርጉልን። መልካም ጊዜ ይሁንላችሁ። እናመሰግናለን።